ነገ ጥቅምት 18 እመቤታችን ቅድስት ድንግል ማርያም በራሷ አንደበት ደፋሩ አርበኛ ብላ ትጠራው ነበረ። አደራ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገ ጥቅምት 18 አቤት አቤት አቤት! ይህንን ለቅድስት ቤተክርስቲያን በኃይሉ እጅጉን የደከመ ቅዱስ የማታውቁ ሰዎች ካላችሁ ትልቅ ስህተት ነው ብዬ አስባለሁ። ይህ ቅዱስ የተወለደው በ4ኛው ክፍለ ዘመን መጀመሪያ አካባቢ ሲሆን ገና ልጅ እያለ ቴዎዶሲዮስ ከሚባል ባልንጀራው ጋር በተመሳሳይ ሌሊት ተመሳሳይ ህልምን ያያሉ። የሚገርመው እኮ ሁለቱም ያዩት ህልም እንጨት ሲለቅሙ ነበረ። ወደ ህልም ፈቺ ሂደው ህልሙን በሚያስፈቱት ጊዜ ህልም ፈቺውም ቴዎዶሲዮስን አንተ ትነግሳለህ ሲለው፣ ይህንን ቅዱስ ደግሞ አንተ ደግሞ ትልቅ ፓትርያርክ ትሆናለህ አለው። ሁለቱም ለጊዜው አልመሰላቸውም። ትምህርት ቤት ገብተው እየተማሩ ትንሽ ከፍ ካሉ በኋላ ግን ቴዎዶሲዮስ ወደ ንጉሱ ከተማ ወደ ቆስጠንጥንያ ሲሄድ ይህ ቅዱስ ቴዎፍሎስ ግን የታላቁ ቅዱስ የቅዱስ አትናቴዎስ ደቀ መዝሙር ሆነ። በዚያም ከቅዱሱ ጋር እየተማረና እያገለገለ ለጥቂት ጊዜ ከኖረ በኋላ ቅዱስ አትናቴዎስ በአረፈ ጊዜ 2 ፓትርያርኮች በሱ ተሾሟል። እነሱንም እያገለገለ ቆይቶ ህልም ተርጓሚው ያለው አልቀረምና እርሱ ፓትርያርክ ሲሆን፣ አብሮ አደጉ ቴዎዶሲዮስ ደግሞ ታላቁ ቴዎዶሲዮስ ተብሎ በቆስጠንጥንያ ላይ ነገሰ። ታዲያ ይሄ ቅዱስ ፓትርያርክ እንደሆነ ቀጥታ የሰራው ሥራ የእህቱን ልጅ ቅዱስ ቄርሎስን አስመጥቶ አስተማረና መናፍቃንን መድረሻ ያሳጣቸው ጀመር። ከዚያም ሁለቱ በአንድ ላይ በመሆን ዛሬ በሃይማኖተ አበው የምናውቀውን ብቻ ሳይሆን ሌሎች ብዙ ድርሰቶችንም ደርሰውልናል። ታዲያ ይሄ ቅዱስ በዘመኑ የሚታወቅበት አንድ ትልቅ ነገር ነበረ። እርሱም ሁልጊዜም ቢሆን ከመንበረ ጵጵስናው በር ላይ ቁጭ ብሎ ይተክስ ነበረ። ታዲያ አንዲት ባለጸጋ ሴት አባቴ ሆይ ምን ያስተክስሃል ብላ መጣ ጠየቀችው። ልጄ ሆይ እዚህ የቆምንበት ቦታ ውስጥ ብዙ ወርቅ ተቀብሮ እያለ ነዳያን ግን ይራባሉ፣ ጾማቸውን ያድራሉ አላት። አባቴ አትናቴዎስ እንደ አዘነ አለፈ፣ ይኸው እኔም እያዘንኩ ላልፍ ነው አላት። በዚህ ሰዓት ይህች የተባረከች ሴት አባቴ አንተ ጸሎት፣ እኔ ደግሞ ጉልበትና ሀብት ሆነን ይህንን ወርቅ እናውጣው አለችው። እሺ ብሏት ሱባኤ ገብቷል። ከዛም መሬቱ ተቆፍሮ ወርቁ ወጥቷል። ታዲያ ከመሬት በታች ከወጡት ከነዚህ ወርቆች 3ቱም ጋኖች ላይ ቴዳ 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 የሚል ተመሳሳይ ጽሑፍ ተጽፎባቸዋል። በዚህ ጊዜ ቅዱስ ቴዎፍሎስ ከእመቤታችን ጋር ወዳጅ ነበርና ለእመቤታችን በአመለከተ ጊዜ የእነዚህን ቴዳ 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 የሚሉ ቃላት ትርጉማቸውን ገልጻለታለች። ሲተረጎምም በአንደኛው ጋን ላይ ያለው ቴዳ ማለት ክርስቶስ ማለት ነው፣ እርሱም ለነዳያን ተበተነ። ሁለተኛው ጋን ላይ ያለው ቴዳ ደግሞ ቴዎፍሎስ ማለት ነው፣ እርሱም አብያተ ክርስቲያናት ታነጹበት። ሦስተኛው ጋን ላይ ያለው ቴዳ ደግሞ ለንጉሱ ለቴዎዶሲዮስ ለአብሮ አደጉ ነበረ። የቄሳር ለቄሳር እንዲሉ ወስደው ለንጉሱ ሰጠውታል። በነገራችን ላይ ይሄ አብሮ አደጉ ታላቁ ቴዎዶሲዮስ ማን እንደሆነ ታውቃላችሁ? የታላቁ አባታችን የአቡነ ኪሮስ ታላቅ ወንድም። አዎ የአቡነ ኪሮስ ታላቅ ወንድምና የገብረ ክርስቶስ መርአዊ የሙሽራው ሰማዕት የገብረ ክርስቶስ አባት ነው እኮ ይሄ ታላቁ ቴዎዶሲዮስ ማለት። አይገርማችሁም? ታዲያ ይሄ የተባረከ ንጉሥ 3ኛው ጋን ወርቅ ሲላክለት ለበረከት ትንሽ ወርቅ አስቀረና መልሶ ለወዳጁ ለፓትርያርኩ አስረከበው። ምን እሱ ብቻ አብያተ ጣዖታትን እያፈረሰ አብያተ ክርስቲያናትን እንዲሠራ ሥልጣን ሰጠው። ይሄ ቅዱስም በተመለሰለት የንጉሡ ወርቅ ምክንያት እጅግ በጣም ብዙ የሆኑ አብያተ ክርስቲያናትን አሳንጿል። በተለይ ደግሞ ጳጉሜ 3 በርሆተ ሰማይ ቀን የምናከብረው የሊቀ መልአኩ የቅዱስ ሩፋኤል ቤተ ክርስቲያን በአሳ አንበሪ ጀርባ ላይ ያነጸውም ይሄ ቅዱስ ነው። በጣም አይገርማችሁም እንዴ? ይሄ ቅዱስ ቴዎፍሎስና ንጉሡ ቴዎዶሲዮስ ታላቁ እኮ የሰሩት ሥራ እጅግ በጣም ብዙ ነው። የመጥምቀ መለኮት ቅዱስ ዮሐንስን አጽም ከነቢዩ ኤልሳ አጽም ጋር አፍልሶ ቤተ ክርስቲያንን ሲሠራም ሁለቱ ቅዱሳን እጅግ በጣም ድንቅ ተአምር አድርገውለታል። ምን እሱ ብቻ የሰለስቱ ደቂቅን ቤተ ክርስቲያንም አንጾ በቀደሰበት ቀን 3 ደቂቅ ከሰማየ ሰማያት ወርደው ባርከውታል፣ ቀድሰውታል። የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ቤተ ክርስቲያን በሠራ ጊዜም እመቤታችን ተገልጻ ባርከዋለች፣ ቀድሰዋለች። ምን እሱ ብቻ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን እጅግ በጣም የወዳት ነበርና ከ8 ጊዜ በላይ ተገልጻ ያነጋገረችው ሲሆን እመቤታችን ቅድስት ድንግል ማርያም በራሷ አንደበት ደፋሩ አርበኛ ብላ ትጠራው ነበረ፣ ጠርተዋለች። በዚህም የተነሳ ሙሉ ዜና ታሪኳንና የስደቷን ተጋድሎ የደረሰባትን መከራ ሁሉ አስጽፏለች። ይህንን ደግሞ ተአምረ ማርያምና ድርሳነ ቁስቋም ላይ ማግኘት እንችላለን። ይህ ሕፃናትን ሲያጠምቅ ከብቃቱ የተነሳ የብርሃን መስቀል ከሰማይ ይወርድለት የነበረ እንኳን በአካለ ሥጋ እያለ አሁንም በደረሳቸውና በጻፋቸው መጽሐፎች የተነሳ የመናፍቃን ራስ ምታት የሆነው ታላቁ አባታችን ሊቀ ጳጳስ ቅዱስ ቴዎፍሎስ ነገ ጥቅምት 18 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከቅዱስ ቴዎፍሎስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።